ዳኒ ተረጋጋ። ጀመር እሱ ፍቅረኛዬ ነው። አቁም ከተባልክ አቁም። አይ የምትል ከሆነ አንተ እኮ ጓደኛዬ ነህ። ኧረ በእናትህ ዝም በል። ሌላ ነገር አንተ ምን ነው ዳኒ? አንተ እኮ ጓደኛዬ ነው። ተረጋጋ። ቆይ እሺ እንዴ ዳኒ ምን ነው አንቺ? ይኸውልህ ስማኝ፣ መጀመሪያ ይዛት አትሄድም። ልቀቃት እንጂ ዳኒ ምን ነው? ከዚህ በኋላ ምን ማለት ነው እንዴ? እንደው ነው ማለት እሷ ጋር የምታሳዩት ደስ አይልም። አንተ ግን እጅን ሲይዘኝ ዝም ትላለህ እንዴ? እኔ ያልጠበቅኩትን ነገር እንዴ። ሰላም ውድና የተከበራችሁ የኛም የሁላችሁም ቤተሰብ እንዴት ናችሁ? እኛ ያለን ክብሩ ይስፋ ለመድኃኒዓለም። እናንተም በያላችሁበት ቸር ቆዩልኝ። ያው ሰሞኑን ትንሽ ጠፍቻለሁ በራሴ ቤት። በቅርብ ግን እንደምመለስ ተስፋ አደርጋለሁኝ። ያው አንዳንዴ የሆነ ስራ ስትሰሩ የሌላውን ነገር ትተዋላችሁ ማለት አይደለም። ያኛውን ስራ ግን ትንሽም ቢሆን ጨርሻለሁኝ። ያው አሁን እንደ ፈጣሪ ፍቃድ በዚህ 2 ቀን 3 ቀን ወደ ራሴ ቻናል እንመጣ ይሆናል። ዛሬ ግን በማጠብቁበት በሰው ቻናል ነው የመጣሁት። የማሂ ቲቪ ነው። ማሂ በነገራችን ላይ አዲስ ልጅ ነች። ብዙ ሰዎች ልታውቋትም ላታውቋትም ትችላላችሁ ከዚህ በፊት። ያው ለማታውቋት ደግሞ ማሂ ምርጥ ጓደኛዬ ነች። የዚህ ቤት ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እና በርታታት። ነባሮቹ ደግሞ ሼር ያደረጋችሁ ቪዲዮዋ እንድታይ አድርጉላት። ምርጥ እህቴ ነች እና ዛሬ ወሬ ላንዛዛባችሁ አይደለም የመጣሁት። አጭር ሀሳብ ይዤ ነው የመጣሁት። ያው ማሂና ሽሜ ያሉበትን ሁኔታ ሁላችሁም ታውቃላችሁ። እሱንም በማስመልከት እኔ ዛሬ ወደ እናንተ የመጣሁበት ዋነኛ ሀሳብ የእነሱን ጓደኛ ጠርቻት ነበረ። ነፂ ነው ምናምን ስሟ እና እሷ ጋር ሆነን ለእናንተ እውነታ የምናገር ስለሆነ እውነታውን ደግሞ ወደ እናንተ የምናደርስ ይሆናል። እዚህ ከአጠገቤ ነው ያለችው። አንዴ ነፂ ነኝ እስኪ እዚህ መታለች። ቤተሰብ እስኪ ራስሽን ንገራቸውና ዛሬ ወደ መጣንበት ሀሳብ እንድንሄድ። ሰላም ቤተሰብ እንዴት ናችሁ? እኔ ስሜ ጽዮን። በዚህ አጋጣሚ እሺ እና ደህና ናችሁ? ለምንድን ነው ግን እንደዛ አጣርፈ የጠራኸኝ? ያው ዛሬ በነገራችን ላይ እንደነገርኳችሁ እሷን ብቻ ሳይሆን ሽሜንም አጣርፈዋለሁ። በእርግጠኝነት ይደርሳሉ ብዬ ተስፋ አደርጋለሁ። ዛሬ ለኦዲየንስም ለኛም ለሁላችንም እንቆቅልሽ የሆነ ነገር ነበረ። እሱም ደግሞ ለማስተካከልና ለማረም ነው የመጣነው። ያው እኔም ራሱ እንቆቅልሽ ነበር ለሚገርማችሁ ነገር የሁለቱ ግንኙነት የሱ የማናማን ማሂና ሽሜ እና እውነታውን ደግሞ ጓደኛ ናቸው አይደለም የሚለውን ነገር እዚህ ጠርቻቸዋለሁ። ነፂም አለች። አብረን ሆነን እኛ የምናውቀውን ነገር አብረን ሆነን ለኦዲየንስ ለመናገር ያክልና በመሃል ደግሞ የሆነ ቡጥቡጥ አለ፣ የሆነ ያሰብኩት ነገር አለ። ለዛም ተንኮል አስባለሁ አብረን እንደምናሳካው ተስፋ አደርጋለሁ። በዚህ አጋጣሚ አንዳንድ ሰው የማይሆን ግምት እየሰጣችሁ ሰውን ከመናገር ብትቆጠቡና የማታስቡትን ነገር ባታወሩ የማታውቁትን ነገር ባታወሩና ባይዘው የሰው ልጅ መገናኛው አጋጣሚዎች ብዙ ናቸው። እነዚህ ልጆች እንዴት ይገናኙ አይገናኙ ሳታውቁ ገሬ ምንሽ ነው እንደዚህ ምንሽ ነው ከምትሉ እውነታውን ደግሞ ዛሬ እኛ ይዘንላችሁ መተናል። አብራችሁ እንደምትቆዩ ተስፋ አደርጋለሁ። በዚህ አጋጣሚ ግን ሽሜ ምርጥ ጓደኛዬ ነው። ዛሬ የሆነ ቻሌንጅ አዘጋጅቼለታለሁ። እሱ ምንድነው ሲመጣ ከማሂ እንድርቅ ብዬ ነው ጓምልበት። ቀብረር ቤት አግሽኛለሽ ችግር የለም ከጎኔ እንደምትሆኝ ተስፋ አደርጋለሁ። ሲመጣ ሽሜን ለማስቀየም ነው። ማስቀየም ስላችሁ ሌላ ነገር አይደለም። ፕራንክ ነው። በዚህ አጋጣሚ ፕራንክ ሌላ ነገር እንዳታስቡ። ፋሚሊ ኦልሬዲ እየመጡ ነው። እዛ ጋር መኪና እየዞረ ነው። እነሱ የሆነ ቤት ተስፋ አደርጋለሁኝ። አብረን ጠብቃቸው። እየመጡ ነው። ፋሚሊ መጥቷል። ደርሷል። ቀብራለሽ ችግር የለም። ስሬስ አለን ወሳህለን ብለናል። ሰላም ናችሁ? ሰላም ነው። እንዴት ናችሁ? ሰላም ነው። ምንድነው እንደዚህ አጣጣፋችሁ አንገብግባችሁ ጠራችሁ? ያው ዛሬ የጠራኋችሁ በጣም አስቸኳይ ፍላጎት ነው የጠራኋችሁ። ያው ሽሜ በዚህ አጋጣሚ ስለተዋወቅኩ ደስ ብሎኛል። ግን አለው አይደል አንዳንድ የምታደርጋቸው ነገሮች አልተመቹኝም፣ ደስ አላሉኝ። ማለት የምታረጋቸው አንዳንድ ወጣ ያሉ ነገሮች ከማሂ ጋር ያረጋችሁት ያለውን ነገር ብታረምበት ደስ ይለኛል። ሽሜ አላስደበርኩም ማለት ምንም ማለት የለውም። ከዚህ በኋላ አብራችሁ እንዳያችሁ አልፈልግም። ምን ማለት ነው እንዴ? እንደው ነው ማለት እሷ ጋር የምታሳዩት አክት ደስ አይልም። አንቺ ምንም አንቺ ምናምን የለም። ምክንያቱም ወይ ለኦዲየንስ ግልጽ አድርጋችሁ አልተናገራችሁም ጓደኝነታችሁን፣ ወይ ደግሞ ለኛ አልተናገራችሁም። አንተ እሷ እኮ ፍቅረኛዬ ናት። አንተ ኖርማል ጓደኛዬ እኮ ነህ። እኔ አውቃለሁ እንደ ፍቅረኛ እንደሆነ እኔ ራሱ አላውቅም። አንቺም እንደዚህ አይነት ነገር ደግሞ ስትነካ በጣም የሚያስጠላው በእናትህ አንዴ አንተ ምን ሆነህ ነው? ጓደኛዬ እኮ ነህ። አንተ ምን ማለት ነው? ጓደኛ ዳኒ ተረጋጋ። ጀመር እሱ ፍቅረኛዬ ነው።
እንዴ ማለት እኔ ሲጀመር አንተ እንደዚህ አይነት ነገር አልጠብቅም። አንተ እኮ ጓደኛዬ ነህ እኮ እኔም እኮ የምደብቂ ነገር አለ ነገር ታውቂያለሽ እንዴ? አንተ እኮ እኔ እኮ ማዕቀብ እንደዚህ አይነት ነገር አይደለም። እንደዚህ ደግሞ ጠርተኸኝ ደግሞ እንደዚህ ልትለኝ አይገባም። አይ እንደሱ ስለ አልተመቸኝም። ሙድ እያስክ አይደለም ሙድ እያስኩ ነው ማለት። ኧረ እኔ አንቺ ይኸውልህ ስማኝ፣ መጀመሪያ ይዛት አትሄድም። ልቀቃት እንጂ ዳኒ ምን ነው እንዴ? ምን ነው አንተ ያማል እንዴ? ተማርክ አይደልሽ? ምንድን ነው እንዴ? አንቺ ሁሉንም ነገር እያወቅሽ እንዳት ምንድን ነው? እኔ የማውቀው እኔ እስከማውቀው ድረስ እሺ ምን ነው? እኔ እኮ ያንተ ነገር እኔ ጋር ልትጣላ ነው ወይ የምፈልገው? ጻው ነው የምፈልገው እኔ ጋር አንተ እያራመድክ ያለው በቃ ምንም ነገር እዚህ ጋር እንትን እንድትለኝ አልፈልግም። በቃ አቁም ከተባልክ አቁም። አይ የምትል ከሆነ አንተ እኮ ጓደኛዬ ነህ። ኧረ በእናትህ ዝም በል። ሌላ ነገር እኔ አንተ ምን ሆነህ ነው? እኔ ዝም በል ዳኒ፣ አንተ እኮ ጓደኛዬ ነው። በቃ ተረጋጋ። ቆይ እሺ እንዴ ዳኒ ምን ሆነህ ነው? በቃ ጉርበስ እንዴ አንተ ፍራንክ ነው ፍራንክ ነው። እሺ ይቅርታ። ምን ሆነህ ነው አንተ? እንደዚህ ፍራንክ አለ እንዴ? ያባልሽ ልጅን ተሰብሯል። እሺ አንተ እንደዚህ ፍራንክ አለ እንዴ? ምን ሆነህ ነው? ሰው ፍራንክ መስራት አይችልም። ሰው ፍራንክ ድርቅ ያለ ፍራንክ አለ እንዴ? አንቺ ታውቂያለሽ ምናምን የሰው ትዳር ለመበተን አፉ ብለኛላ እንዳትለው መካስማ አለብህ። በዚህማ አይደለም እንዴ? በዚህማ አንላቀቅ። እኔ እኮ አንተ እንደዚህ ፍራንክ አለ እንዴ? በዚህ አጋጣሚ የድሮ ሰባራ ነበረብኝ እና አንተ ፍራንክ ያንሳል። ማን ያሳክመው ነው ወይስ እንደሚባለው? በዚህ አጋጣሚ በቃ መናገር ያለብኝ ተናግሬ ፍራንክ እናንተ እንደዚህ ፍራንክ አለ እንዴ? ምን ነው ወዝ የሌለ ፍራንክ ይደበድበኝ ነው ድንጋና ሰው አፈረም ቢያስ ግን እጅን ሲይዘኝ ዝም ትላለህ እንዴ? እኔ ያልጠበቅኩትን ነገር እንዲህ ሲያደርግና አንሽኒ በዚህ አጋጣሚ ፋሚሊ ሁለቱ ምን ያክል ሪስፔክት እንዳላቸውና ምን ያክል እንደሚግባባ አይቻለሁ። በዚህ አጋጣሚ ቤተሰብ ላበቴ ነው ያመጣው። ፀሐይም አለ በዚህ የነሱ እንትን አለ። ግን አልተጎዳማ። ኧረ ለቃቀኝ በእናትህ ልጅ ነው ያው ግን እንደዚህ ያለ ፕራንክ ቢሆን ደስ አይልም። በደረቅ የለም ምሳ ጋብዘን ምናምን ካልሆነ አንሄድም። በዚህ አጋጣሚ በጣም የምናገረው ነገር አለ። እኔ ዛሬ አንገብግቢያቸው የጠራች ለትልቁ ነገር ነው። እሷም ጽዮንም ጋር የሆነ ነገር ማለት ተነጋግረን ነው የመጣ ነውና ምን መሰላችሁ እሱ ኦዲየንስ እንቆቅልሽ የሆነ ነገር አለ። የእናንተ ግንኙነት ምንድነው? ማይክሽን እስኪ የእናንተ ግንኙነት ምንድነው ያለውን ነገር ለኦዲየንስ እንድትናገሩልኝ እና ደግሞ የእናንተ እኔ የምሬ ነው ሰውን ስታውቁ ቅድም መግቢያ ላይ ተናግራለሁ። ዝም ብላችሁ ከመዝለፋችሁ በፊት የሰው ልጅ ማንነት ሳታውቁ እንትና እንደዚህ ነው ከምትሉ ጠለቅ ብላችሁ ብታውቁ። እኔ አሁን አላቃቸውም በማሂኖሽ ነው የማውቀው። ብቻ ከይዙ በጣም ብዙ ነው። የሆነ ጊዜ እንደሚናገሩ ተስፋ አደርጋለሁኝ። ግን ለእናንተ ለመመለስ ያክልና እኔንም በውስጥ ኢንቦክስ ያደረጋችሁ ሰዎች ስለነበራችሁ እሱ ለመመለስ ነው ዛሬ ላይ የመጣሁት። እና ማሂ ይሄ ቻናል የእናንተ ነው፣ የሁለታችሁ ቻናል ነው። እና ደግሞ እስኪ ያለውን ነገር ብትናገሩና ለኦዲየንስ ከዚህ በኋላ ምንድነው የእናንተ ሪሌሽን? የምርስ እንደሚባለው ፌክ ነው ወይስ ሪል ነው ጓደኝነታችሁ የሚለውን ነገር እስኪ ግልጽ አድርጉላቸውና መናገር ያለባችሁ ተናግራችሁ። እኔም ቸኩያለሁ መሄድ ስላለብኝ ነው ዛሬ ላይ የመጣሁት። ቤተሰቦችን ሰላም ብለሻቸው ብትናገሩ። ሰላም ውድና የተከበራችሁ የማሂና የሽሜ ቤተሰቦች እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ እኔና የሽሜ ሪሌሽን ሪል ነው፣ ላይፋችን ሪል ነው። ሌላ ጊዜ ደግሞ ስለኔና ስለሱ አመጣጥ በሰፊው ሰፋ አድርገን ደግሞ እናወራበታለን። ያው ዛሬ ደግሞ አቻክሎን እንደዚህ አይነት ደረቅ ያለ ፕራንክ ሊሰራን የጠራን እና ያው ሪል ነው ሪሌሽናችን። ጥያቄ ለሆነላችሁ ደግሞ ሰፋ አድርገን በሌላ ጊዜ እናብራራላችኋለን። ሽሜ የምትለው ነገር ካለ? ሰላም ቤተሰቦች እንዴት ናችሁ? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ቤተሰብ ዛሬ እኛን አጣድፎን የጠራን እንግዲህ እንደዚህ አይነት ነገር አልጠበቅኩም ነበረ። እናም ደግሞ ዛሬ ባልተዘጋጀንበት እንዳጋጣሚ ምን ገጠመው ብለን ነው እኛ ተጣድፈን የወጣ ነው። ግን በመሃል ላይ ያው ይሄንን ጥያቄ አመጣን። ይሄንን ጥያቄ የኔና የሷ እውነታ ያው ሪል ነው ያለውን ነገር ደግሞ እሷም ተናግራለች። ሰፋ አድርገን ያለውን ነገር ምናብራራላችሁ ይሆናል። ልክ እንዴ ነገርና ምንድነው እዚህ ያለው ነገር ለመስማት ነው ጓጉተን ስንጠብቅ የነበረው። በአንዴማ አይሆንም። ያው መናገራችን አይቀርም። ያው እኮ ፋሚሊዎችም ያው እኛ አንዳንድ ኮሜንቶችንም አይተናል። ያው ያለውን ነገር መናገራችን አይቀርም።
ያው በሰፊው ሲሆን ደስ ይላል። ሪል የሆነ ነገር ነው። ሪል የሆነ ነገር ደግሞ እንደዚህ ሳይሆን በሰፊው ቁጭ ብለን ደግሞ ያው በንግግር ያለውን ነገር ከመጀመሪያ እስከዚህ እስካለው ድረስ ያለው ነገር እናብራራለን ብለን እናስባለን። እንደማይከፋ እርግጠኛ ነኝ። አይከፋኝም፣ ግን ያው ለነሱ ለኦዲየንስ ጥያቄ እንደሆነ ነበረ። ሪሌሽናቸው በትንሹም ቢሆን እውነታ ነው፣ ሰምታችኋል። ከዚህ በኋላ ሌላ ነገር ሰው ያወራችሁ በመሃል ባይዘው በዚህ አጋጣሚ መናገር የምፈልገው ነገር ሰውን ለማለያየት እንጂ አንድ ለማድረግ የሚፈልግ ሰው የለም በፍጹም። እነዚህ ልጆች ደህና መጡ ሲባል በመሃል ምንም አይነት ጓደኛ አይደላችሁም እያሉ እኔ ስለማቅ ነው በዚሁ አጋጣሚ መናገር የሚፈልገው ይሄኑ ስለሆነ አንዳንድ ስም መጥራት አልፈልግም። በመሃል መጥቶ ወይ ኮሜንት ላይ ሊጽፉላችሁ ይችላል። ቪዲዮ ሲፖስት አራ ዝም በሏቸው ፌክ ነው ምናምን ሊሏችሁ ይችላል። እንደዚህ አይነት ሰው ማንም ሰው እንዳይሰማ። ሲጀመር እኛ ለእንደዚህ አይነት ሰው ቦታ የለን። ሰውን የማይሆን ስሜት ውስጥ የሚከት ሰው ካለ እንደዚህ አይነት ነገር እንዳያደርግ ማድረግ እንችላለን። ግን እነዚህ ልጆች አብረን ተባብረን ተጋግዘን ብናድግ የሚለው ሀሳብ ስላለኝና ኦዲየንስም ግልጽ እንዲሆንላችሁ ያላቸው ሪሌሽን ትክክለኛ ካፕል መሆናቸውን ፍቅረኛ መሆናቸውን እንድሰሙ ነውና ሁለቱም ተናግረውታል። ከዚህ በኋላ በቆንጆ ስራዎች ይመጣሉ። እንዴት እንደተገናኙ ይመስለኛል፣ እንዴት አብረው እንደሆኑ ብዙ ቻሌንጆችን ደግሞ ወደ እናንተ በየሆነ ቀን ሰብሰብ ብለን እኛን ምሳ ጋብዘውን የምንመጣ ይሆናል። የሚናገሩ ተስፋ አደርጋለሁ እንደዛ የሚናገሩ ይመስለኛል። እና በጣም ደስ ብሎኛል ስላገኘዋችሁ ማሂዬ ሽሜም። በዚህ አጋጣሚ እኔ አንድ ነገር ልናገርና ሀሳባችንን ነው። በእርግጠኛ ይሄንን ሀሳብ ለኦዲየንሱ ልናቀርብ አስበን ነበረ። በእርግጥ ግን ባልተዘጋጀንበት ሰዓት እንዲህ ስላደረከን እንጂ ያው ደግሞ በሰፊው ደግሞ የሀሳብን ጼጋ ሁነን ደግሞ ያው እኮ በፕራንክ እኮ እውነታ መሆኑን አሳየን። የፌክ ቢሆን ነው ምናምን አንቺ ቢፈራይ በይ እብዱኛ ክድኝ በይጂ አንተ እንዴ ምን ነው አንተ በሷማ ቀልድ የለም። አየህ እኔን ባዳ አደረጉኝ። ይሄ እኮ ነው ችግር። አይ አናታ አይደለም አይክፋስ እና ቤተሰቦች ስለነበረ ምርጥ ቆይታ ከልብ አድርገን እናመሰግናለን። እንወዳቸዋለን፣ እናከብራቸዋለን። አብራችሁን ሁኑ። ከዚህ በኋላ ባህሪ ቪዲዮዎች ተስፋ አደርጋለሁ። ይሄን ቤት አዲስ የሆናችሁ ሰብስክራይብ አድርጉት፣ ሼር ያረጋችሁ አበረታቷቸው። እሺ፣ በዚሁ አጋጣሚ የተሰማሽ ነገር ካለ ተናገሪና እንዝጋው። የመጀመሪያው እኔ ብዙዎቻችንም ማለት የሆነ ሪል መሆናቸውን ፕራንክ ስናደርጋቸው በሱም ራሱ ማለት ያስታውቃል አይደለ? የሆነ ፌክ ቢሆን ምናምን ያን ያህል ፕራንክ ስናደርጋቸው አይሆንም ነበር። ደግሞ ተንኮላችንም ቢሆን ስለተሳካልን በጣም ደስ ብሎኛል። እና በሌላ ፕራንክ ጠብቁም ቤተሰብ። እኔ እኮ ለፕራንክ በነገራችን ላይ አልመለስም። እኔ እጄን ስለያዘኝ ነው እንጂ ባይዘኝ ኑሮ ሲጀመር ሁለታችሁ ይዛችሁኝ ያስደበደባችሁኝ እውነታ ነው። በቃ ባይዘኝ ኑሮ አንተም ሲጀመር መመጣት በሌለበት መንገድ ነው የመጣው። እንዴ የማይነካ ነገር ትነካለህ እንዴ? ሚስትና ቀልድ የለም የሚባለው ነገር አሳይተናል። ግን በነገራችን ላይ በዚሁ አጋጣሚ መቼ ነው የሆነ ጊዜ የተፖሰተውን ቪዲዮም እያየሁት ነበረ። እንደዛ አይነት ሰዎች አሁንም ለቀጣይ ቀን ቢያመጡባችሁ ምን ያክል ነው ልትመልሱትና ልትቋቋሙት የምትችሉት? እንደዚህ አይነት ነገሮች ቢፈጠሩ አረ ሳክስ ነው የእናንተ ፍሬንድነታችሁ ሳክስ ነው ብትባሉ ምንድነው ልትሉ የምትችሉት? ማለት መልሱ ግልጽ ነው። ምክንያቱም ወደፊት ኦዲየንሶችን አብሮን ሲቆዩ ብዙ የሚያዩት አዳዲስ ነገሮች አሉ ስለኔና ስለሱ እና ያው አሪፍ ስለሆነ ወደፊት አብሮ የሚያዩት ይሆናል። ያው እንዴት ቆያችሁ? እንዴት ነው አብሮነታችሁ? እንዴት ይሄንን ሁሉ አመት ጠበቃት? በዚህ መሀል ላይ ጋፕታ የለም እንዴ? ብዙ ጥያቄዎች አሉ። ያንን ጥያቄ ደግሞ በሰፊው ደግሞ እኛ ለመስማት ነበር ይጓጓል እኮ ያው እንነግራቸዋለን። ያው ያለውን ነገር በሰፊው ሁሉንም ነገር እንነግራችሁ ይሆናል እና በነገራችን ላይ ግን ለዚህ እንዲህ ስላስደነገጥከን የሆነ ነገር እኔ እንድክሰን ፈልጋለሁ። በቃ እሺ ቤተሰቦች፣ ምንም የዘፈን ዳር እስክስታ ነው ይባላል። ምሳ ጋብዘልኝ ነው እንግዲህ ምን ማድረግ አይቻልም። ምሳ ጋብዛለሁ። ለዚህ ቤት አዲስ የሆናችሁ እንደቀድም እንደተናገርኩት ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። እንወዳችኋለን። መልካም ቀን ይመቻችሁ።